እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም ያደረሳችሁ። ጌታችን ተነስቷል። አሜን። ደስ ያላችሁ አትመስሉም? አሜን። የግጥሜ ርዕስ የመስቀሉ ሥራ ይላል። ኃያል ሆኖ ሳለ ሙሉ ስልጣን ያለው ሰማይና ምድርን በቃሉ ያጸናው ሕዝቡ ተሳልቁበት ሁሉም በየተራ በመስቀል መከራ የጠጣው መራራ እርቃኑን አቆመው ገፈውት ልብሱንም አንዳችም አላለም አፉን አልከፈተም። የሾህ አክሊል ደፍተው ራሱ ላይ የማይገባውን አየ ብዙ ስቃይ። ጲላጦስ ቢጠይቅ የቱን ልፍታ ብሎ በርባንን ፍታልን እርሱን ግን ስቀለው። የብዙሃን ጩኸት ምርጫቸው ግደለው። በጥፊ የመቱ ምራቅ ሲተፉበት መስቀል አሸክመው ብዙ ሲያንከራቱት ወስደው አሰለፉት ከአመፀኞች ተርታ ይህን ንጹሕ ጌታ የትውልድ መከታ። በጅራፍ ተገርፎ ክፉኛ ተመቶ ውበቱ እንዲያው ደም ግባቱ ጠፍቶ በሰው መጠላቱ መገፋቱ በዝቶ እርጉም ሰው ተብሎ በመስቀል ላይ ወጥቶ እግርና እጆቹ ተቸንክሮ ቆስሎ ጎኑንም ሞግተውት ሞቱን ፈረዱበት። ገድለውም ሲያበቁ ከመቃብር ጣሉት። ማንም እንዳይወስደው ጠባቂ አቆሙለት ድንጋይ መዝጊያ ሆኖ እንዲከለክለው። በሦስተኛውም ቀን ድንጋዩም አልቻለው። ጠባቂ ሰራዊት እርሱን አላስቆመው። መቃብር ፈንቅሎ ጌታችን ተነሳ። የሞት መውጊያ ሰብሯል የይሁዳ አንበሳ። የመስቀሉ ሥራ እርሱን የሚያወሳ ብቻውን የኖረ ቃሉን የማይረሳ ጉልበቱ ብርቱ ነው ሞቱም ከቶ አልቻለው። ስሙ ግሩም ኃያል የሁሉም ገዢ ነው። እርሱን አትፈልጉት ከሙታንም ዓለም መቃብር ባዶ ነው ጌታ በዚያ የለም። እርሱን አትፈልጉት ከሙታንም ዓለም መቃብር ባዶ ነው ጌታ በዚያ የለም። ጌታችን ተነስቷል። ሃሌሉያ።